በጎንደር ዩኒቨርሲቲ ተከታታይ የሆነ የዶክተሮች ሞት አሁንም እንደቀጠለ ነው። ቀደም ሲል ዶክተር አቤኔዘር ጌታቸው በጎንደር ዩኒቨርሲቲ የቀዶ ሕክምና 3ኛ ዓመት ሬዚዳንት የነበረ ሲሆን በመኖሪያ ቤት ውስጥ ለጊዜው ባልታወቀ ሁኔታ ሕይወቱ አልፎ መገኘቱ ይታወቃል። ይህ ወጣት ሐኪም በቲክቶክ ከ129,000 ተከታዮች በላይ በመድረስ የጤና እውቀቶችን ለሕዝብ ያካፍል የነበረ ወጣት ነው። ሞቱን በተመለከተ ግልጽነትና ትክክለኛ ማብራሪያ እንዲሰጥ ጥሪ የቀረበ ቢሆንም ጎንደር ዩኒቨርሲቲም ለቤተሰባቸው ለባለሙያዎችና ለሕክምና ማህበረሰብ መልስ መስጠት አለበት ተብሎ ቢታመንም እስካሁን ድረስ ግን ስለ አሟሟቱ መግለጫ አልተሰጠም። ወጣቶችና ተስፋ ያላቸውን ሐኪሞች በእንደዚህ አይነት መንገድ ህይወታቸውን ማጣቱ የአካባቢው ማህበረሰብ እንዳሳሰበው እንደዚሁም አጠቃላይ የጤና ባለሙያዎች ሀሳብ እየሰጡበት ይገኛል ማለት ነው። ይሄ ሆኖ ሳለ እሱ ከመሞቱ ከ3ኛው ቀን በኋላ ደግሞ ዶክተር ሜሮን ደምሌ ህይወቷ አልፏል። ዶክተር ሜሮን በማያወላውል ቁርጠኛ በሆነ አቋሟ ማህበረሰቧን ስታገለግል የነበረች ወጣት ነች። የተዋጣላት ሐኪም ብቻ ሳትሆን ለታካሚዎቿ ለስራ ባልደረቦቿ ያላት ታማኝነት እንግዲህ ይመሰክሩላታል። በጣም ደግና ሩህሩህ እንደነበረችም ማለት ነው። እሷን ማጣት እንግዲህ የማይተካ የማይለካ ነው። ማህበረሰቡ ታማኝ ፈዋሽ የሆነችውን ልጁን ነው ያጣው። ወዳጅ ዘመዶቿ፣ ጓደኞቿና የስራ ባልደረቦቿ በዚህ ጥልቅ ሐዘን ውስጥ እንደሚገኙ ማረጋገጥ ችለናል። በሳምንት ውስጥ የሁለት ወጣት ሐኪሞችን ሞት ማጣት በጣም ከባድ ነው። አሁን በዚህ በማህበራዊ ሚዲያ ላይ እንግዲህ የተለያዩ መረጃዎች እየተሰራጩ ይገኛሉ። የዶክተር ሜሮን ህይወት በሰው እጅ ነው ያለፈው የሚል አለ። ነገር ግን ደግሞ ያ እንዳልሆነ ለማጣራት ችለናል። እንደዚሁም ሁለቱ ወጣት ዶክተሮች የፍቅር ግንኙነት ነበራቸውም እየተባለ ይገኛል። ይህንን በእርግጠኝነት ማወቅ ባንችልም ነገር ግን ደግሞ ቀደም ሲል እንዳልኳችሁ ትንሽ የመረጃ ክፍተቶች አሉ። የአቤኔዘር አሟሟት ራሱ እስካሁን ድረስ በግልጽ የታወቀ ነገር የለም፣ አይደለም ስለ ፍቅር ህይወቱ ማለት ነው። ዶክተር ሜሮን ከዛ ይልቅ በህመምና ለረጅም ጊዜ ታማ ስትታከም እንደነበረ ነው ማረጋገጥ የቻልነው። ይህም ህመም እንግዲህ ሄፓቲክ ኢንሶፊሎፓቲ በመባል ይታወቃል። ዋነኛ መንስኤው ከፍተኛ የጉበት በሽታ እንደሆነ ነው ሐኪሞች የሚናገሩት። ጉበት በትክክል መስራት ሲያቅተው እንደ አሞኒያ ያሉ መርዛማ ንጥረ ነገሮችን ከደም ውስጥ ማስወገድ አይችልም። እነዚህ መርዛማ ንጥረ ነገሮች በደም ውስጥ ተከማችተው ወደ አንጎል ሲደርሱ የአንጎልን ተግባር በማዛባት ሄፓቲክ ኢንሴፊሎፓቲ የተባለውን የአእምሮ መታወክ ያስከትላሉ ማለት ነው። እንግዲህ ለዚህ አስተዋጽኦ የሚያደርጉ የጉበት በሽታዎች የሚከተሉትን ያካትታል። ስር የሰደደ የጉበት በሽታ አንዱ ነው። ይህ በጣም የተለመደው መንስኤ ሲሆን የሚከሰተው በረጅም ጊዜ የጉበት መጎዳትና ጠባሳ ምክንያት ነው። የጉበት ጠባሳ ሊያስከትሉ የሚችሉ ምክንያቶች ደግሞ ከመጠን በላይ አልኮል መጠጣት፣ ስር የሰደደ ሄፓታይተስ ቢ እና ሲ ቫይረሶች፣ እንደዚሁም የአልኮል ነክ ያልሆነ የሰባ ጉበት በሽታ። ሌላው በዘር የሚተላለፍ በሽታም ለዚህ ምክንያት ሊሆን ይችላል። ለምሳሌ የዊልሰን በሽታ፣ ሄሞክሮማቶሲስ የሚሉት ማለት ነው። እንደዚሁም ራስን በራስ የሚከላከል ሄፓታይተስ ለዚህ መንስኤ ሊሆን ይችላል ማለት ነው። አጣዳፊ የጉበት ውድቀትም ሌላው መከሰቻ መንገዱ ሊሆን ይችላል። ጉበት በድንገት ተግባሩን የሚያቆምበት ከባድ ሁኔታ ሲገጥም ማለት ነው። ፖርቶሲስተሚክ ሻንቲንግ የሚሉት እንደዚሁ ደም ወደ ጉበት ሳይገባ በቀጥታ ወደ ስርዓተ ደም እንዲፈስ የሚያደርግ ያልተለመደ የደም ስር ሲከሰት፣ እንደዚሁም ቀስቃሽ ምክንያቶች ስር የሰደደ የጉበት በሽታ ባለባቸው ሰዎች ላይ ለሄፓቲክ ኢንሴፋሎፓቲ ምልክቶች መታየት ወይም መባባስ የሚዳርጉ ሌሎች ቀስቃሽ ምክንያቶች አሉ። እነዚህም እንግዲህ የጨጓራና አንጀት ደም መፍሰስ፣ ኢንፌክሽኖች፣ የኩላሊት ችግሮች፣ የኤሌክትሮላይት አለመመጣጠን፣ የሆድ ድርቀት፣ አንዳንድ መድኃኒቶች፣ ከመጠን በላይ ፕሮቲን መመገብ፣ እነዚህ እንግዲህ ቀስቃሽ ምክንያቶች ሊሆኑ ይችላሉ ማለት ነው። እንግዲህ እህታችን በዚህ ህመም እንጂ ህይወቱ ያለፈው ለረጅም ጊዜም ሕክምናዋን ስትከታተል ቆይታ እንደሞተች ነው እየተገለጸ ያለው እንጂ በሰው እጅ ህይወቷ እንዳላለፈ ወይንም በሌላ ምክንያት ህይወቷ እንዳላለፈ ለማረጋገጥ ችለናል። በስፋት እየተሰራጨ ያለው ከአቤኔዘር ጋር ፍቅረኛሞች ነበሩ። ስለዚህ ሆን ተብሎ ለማጥቃት ሁለቱንም ህይወታቸው
በሰው እጅ ነው የጠፋው እየተባለ የሚናፈሰው ወሬ ሐሰት መሆኑን ለማረጋገጥ ችለናል ማለት ነው። ቀደም ሲል ግን እንዳልናችሁ የአቤኔዘር አሟሟት እስካሁን ድረስ እኔ የደረሰኝ መረጃ የለም። ለማጣራትም ሙከራ አድርጌ ነበረ። ሕይወቱ ማለፉ ብቻ ነው የተገለጸው። እንግዲህ ወንድማችን ቀደም ሲል እንዳልኩት ከፍተኛ የሆነ የማስተማር ያወቀውን ለሰዎች የማሳወቅ ፍላጎት የነበረው ብዙ ቦታም እንግዲህ ይደርሳል እያሉ ሰዎች ሀሳባቸውን ሲገልጹለት የነበረ ወጣት ነውና ይሄ በጣም ያሳዝናል። እንግዲህ ስለ አሟሟቱ ወደፊት ይፋ ተደርጎ ለቤተሰቦቹና ለመላው አድናቂዎቹ ብዙ አድናቂዎችን እንዳፈራ ቀደም ብዬ ነግሬያችኋለሁ። ለነሱ እንደዚሁም በሕክምና ዘርፍ ላይ ለሚገኙ ሌሎች ሐኪሞች ይደርሳል ብዬ አስባለሁ። ከዛ ውጪ ለቤተሰቦቻቸውና ለዘመድ አዝማድ ፈጣሪ መጽናናቱን ይስጥልን። ለነሱም ፈጣሪ ነፍሳቸውን በገነት ያሳረፍ ለማለት እወዳለሁ። የተከበራችሁ አድማጭ ተመልካቾቼ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚሁም ላይክ እና ሼር ማድረጋችሁን አትርሱ ለማለት እወዳለሁ። መልካም ቆይታ